በቀላሉ የሚገኝ ሱቅ ላይ ሱፍ፣ የሱፍ ፍርፍር፣ የሱፍ በዳቦ የሚቀባ የሱፍ ወተት 3 አይነት አድርጌ ነው የሰራሁት። በፕሮቲን የበለጸገ ምግብ ነው። እንዴት አድርጌ እንደሰራሁት ግማሽ ኪሎ የሚሆን ነው የተጠቀምኩት። እንደምናየው ወደ ኦቨን የሚገባ ትሪ ላይ ነው ያደረኩት። ትንሽ የሚለቀም እንዳይኖረው አየት አድርጌዋለሁ፣ ግን ንጹህ ነው። ዝም ብለን መጠቀም እንችላለን ማለት ነው። ኦቨን ውስጥ አስገባሁት። ከዛ ወጣ። እንዲህ የሚያምር ከለር ነው የያዘ። ከዛ ትንሽ እሱ እንዲቀዘቅዝ ወደ ጎን ትቼ ሌላ የሚዘጋጅ ነው ያደረኩት። እንደምናየው ሽንኩርት መክተፍ ጀምሬያለሁ። ሁሉም አስቤዛ ማለት ነው ያለኝ ወደ ሱፍ ፍርፍር የሚጠቀምበት ሽንኩርት ይሁን ቲማቲም፣ እንደውም ቃሪያ ነው የከተፍኩት። እንዲህ በከለር ያለው ከሆነ ደግሞ ቆንጆ ይሆናል ምግቡ ስናየው። ጤናማ ይዘቱ እንደቀደመ ሆኖ ግን ከለሩ ደግሞ ደስ ብሎን እንድንበላ ያስፈልጋል ማለት ነው። እንዲህ አድርጌ በደንብ ከትፌዋለሁ ወይ ደግሞ አዘጋጅቼዋለሁ። የተለያየ ከለር የሚጠቀመው ለጤናችን የተለያየ ጥቅም ስላለው ነው እንደየከለሩ። እንደዛም ደግሞ ጥቅሙ ደግሞ የተለያየ ነው። ከዛ ስንጠቀም የተለያየ ከለር ያላቸው ነገሮች መጠቀም ለጤናችን ጥሩ ነው፣ ለዓይናችን እንደዛ ማለት ነው። አትክልት ከመክተፋችን በፊት በደንብ አድርገን ማጠብ አለብን። ስናጥበው በቀላሉ ቤታችን በሎሚ ዘፍዝፈን ወይ ደግሞ በቆምጣጤ ዘፍዝፈን መታጠብ ይችላል። ካለን ደግሞ በማሽን የአትክልት ማጠቢያ ከፈለጋችሁ አማዞን ላይ ቼክ ማድረግ ትችላላችሁ። እንደዛ አጥበን ብንጠቀምበት ለጤናችን በጣም ጠቃሚ ነው። ምክንያቱም ቆዳው ላይ በደንብ ወይ ደግሞ የተለያየ ኬሚካል ስለሚረጭበት እንደዛ መያዝ ስለሚችል በደንብ ማጠብ አለብን ማለት ነው። ሁሉም አዘጋጀሁት። ከዛ ቀዘቀዘልኝ ሱፌ። እሱ ስቀዘቅዝ ደግሞ ወደ መፍጫ ነው ያረኩት። በብዛት ደፍቼዋለሁ። እንደምታዩት ግን ተለቅመዋል። ዝም ብዬ አልተውም። ከዛ ትንሽ ቀንሼ አስቀረሁት ለበኋላ ለሚሆን ማለት ነው ሲጨርስ የሚጠቀምበት። ከዛ መፍጫ ላይ ያረኩትና እንዲፈጭ አዘጋጀሁት። በትንሽ ቁጥር ጀምረን መፍጨት ነው ጥሩ። በጣም ቁጥሩ ላይ ካረግነው እህሎቹ ወደ ጎን ነው የሚጠጉት። ከዛ በቀነሰ ቁጥር አድርገን መፍጨት ነው ጥሩ። እንደዛ አድርጌ ፈጨሁት ማለት ነው። እንደዚህ ሆኖ በደንብ ተፈጨ። ግማሽ ኪሎ የነበረው እንዴት እንደዚህ እንደሆነ አያችሁት? ቤታችን ውስጥ የሆነ ጤናማ ያልሆነ ፒናት የሆነ የሚቀባባ የምናስገባ ከሆነ እንደሱ አይነት ነገር እንድናስወግድ የሚያግዘን ምግብ ነው። ይህንን ዳቦ ቀብተን ለልጆቻችን በጣም ጠቃሚ ነው። ራሳችን ቤታችን ምን እንደገባበት ስለምናውቀው እንደዛ ማድረግ አለብን። ይህንን ቀንሼ የሚቀመጥ ነው ለልጆች ለአዋቂዎችም። ቤታችን ትላልቆቹ ጤናማ የሆነ ምግብ ከበላን ልጆቹም ለኛ አይተው እንደኛ ነው የሚከተሉት። ከዛ ጤናማ የሆነ የአኗኗር ዘዴ እንድንከተል ለኛም ለልጆቻችንም በጣም ጠቃሚ ነው። ምን እንደገባበት አውቀን እንዲህ አድርገን ቤታችን መጠቀም እንችላለን።
አሁን መያዣው ላይ የቀረ የሱፍ የሚቀባ እዛ ውሃ ጨመርኩበት። ግማሽ ሊትር የሚሆን ውሃ ነው። እንደዚህ ያረኩበት ቀንድ ምክንያት ደግሞ ከማሽኑ ማውጣት ስለሚያስቸግር ማሽኑ ይጸዳል። የሱፉ የሚቀባ ደግሞ ተፈጭቶ ይወጣል ማለት ነው። በእንደዛ ምክንያት ነው እንዲህ ያረኩበት። እንደዚህ ሆነ ማለት በቃ የቬገን ወይ ደግሞ የጾመኞች ወተት ነው እየሆነ ያለ። እንዲህ አድርገን ደግሞ አርብና ሮብ ሲሆን ለቁርስ እንደ ወተት መጠቀም እንችላለን። እዚህ ቦል ነበረብኝ መያዣዬ ላይ ገለበጥኩት፣ ግን በብዛት ብዙ ስለሆነብኝ እንትን አረኩት። ግማሹ አስቀመጥኩት፣ ግማሹ ደግሞ ለዛ ለአሁን ምሰራው ተጠቀምኩበት ማለት ነው። ወተቱ በጣም ቆንጆ ጣዕም ነው ያለው። ስለተቆላ ደግሞ አሊመን የሆነ ሱቅ ያለ የሚገዛ እንድናወግድ ያረዳናል። ምክንያቱም እዛ ፕሬዘርቫቲቭ ያርጉበታል። እኛም ንጹህ ነው የቤታችን እንጠቀም እንችላለን። ከትፈን ያዘጋጀ ነው አትክልቱ ወደ ቀረ ወተቱ ላይ ጨምርኩበት። የሆነ ቅባት መጠቀም የለብንም። እሱ ጠቃሚ የሆነ ቅባት የራሱ አለው። ለጤናችን ተስማሚ አትክልት ስለተጠቀምን ለሚን ጨው ደግሞ ሮዛ ጨው ነው የተጠቀምኩት። ያለን ጨው መጠቀም እንችላለን። ትንሽ ጨው ነው የምናርገው። ከዛ እንዲዋሃድ አማሰልኩት። እንጀራዬ እያቀረብኩት ነው። ለሱፍ መፈትፈቲያ የምሆነን እንጀራ አንድ 4 ቀን አድርጎ የነበረ እንጀራ ነው። በጣም ለስላሳ ነው፣ አይደርቅም። ቆንጆ አድርጌ ነው የሰራሁት። ከፈለጋችሁ በሌላ ቪዲዮ አሳያችኋለሁ። እንዲህ አድርጌ ነው ያቀረብኩት። ከዛ መቁረጥ የሚመቸኝ ቦታ ነው ያረኩት። አንዳንዴ መክፈት አለብን ንፋስ እንዲገባበት። እዚህ ደግሞ እንጀራ እያስተካከልኩት ነው በደንብ አድርጌ እንድቆርጠው። በቢላ አድርጌ ወደ ጎን ነው የቆራረጥኩት እንድታይ ቆንጆ እንዲሆንልኝ ብዬ ነው። በጣም ለስላሳ የሆነ እንጀራ ነው የጋገርኩት። ከፈለጋችሁ እሰራለሁ። ከዛ እንዳይፈራከከስብኝ ቀስ ብዬ ጠንቀቅ ብዬ ነው ያስቀመጥኩት። በደንብ መማሰል የለብንም። ትንሽ ገፋ ያረግን ብቻ ከርጥበቱ መርጠብ እንዳለበት እንጀራው አርጌ ነው ያቀረብኩት። ሱፍ መጠቀም ለጤናችን በጣም ጠቃሚ ነው። ከቻል እንድንጠቀምበት። ከተልባ መጠቀም በጣም ጥሩ ነው፣ ግን ተልባ ደግሞ እንዲህ ሆኖ ትንሽ ይፈዛልና አንዳንዴ ደግሞ እንዲህ ሱፍ እያረግን መተካት እንችላለን። እዚህ ውጭ ሀገር ደግሞ በቀላሉ ይሄንን ማግኘት ቀላል ስለሆነ እንዲህ አርገን ለልጆቻችን በወተት መልክ ይሁን እንደዚህ አርገን እንጀራ ካለን ከሌለን ደግሞ በዳቦ የሚቀባ አርገን እንዲህ መጠቀም እንችላለን። እንዲህ አርጌ በደንብ ሳይቦካ ነው ያቀረብኩት። መጨረሻ ላይ ሳህን ላይ ቀንሼ አረኩ። ከዛ ከቬጂቴብሉ እና ከወተቱ ያለ ድማ ትንሽ ጨመርኩበት። ቆንጆ ሆኖ እንዲታይልኝ ደግሞ እላዩ ላይ አስቀድሜ አስቀርቸው የነበረ ጥሬ የነበረ ወይ ደግሞ የተቆላ ሱፍ እላዩ ላይ አረኩበት። በሱ ስለ የተሰራ በሱ ደግሞ ማሳመር እንችላለን ማለት ነው። ሱፍ ሳንፍላወር ለጤናችን በጣም ጠቃሚ ነው። ብዙ ጥቅም አለው። ዚንክ አለው። ለቆዳችን በጣም ጤናማ እንዲሆን የሚያግዝ እንደውም ማግኒዥየም አለው። ማግኒዥየም ደግሞ እንድንረጋጋ የሚያግዘን ጤናማ የሆነ ስብ አለው። በደንብ መቁላት የለብንም። ካረረ ለጤናችን ጥሩ አይደለም። ከዛ ገባ ያለ ብቻ ቆልተን ለጤናችን በጣም ጥሩ ነው።
በፕሮቲንም የበለጸገ ነው። እንጀራው በደንብ ያልፈረፈርኩት ደግሞ ለቤታችን ከሆነ ችግር የለውም። ደግሞ ለሌላ ሰው ከሆነ ደግሞ በደንብ ተፈርፍሮ ከሆነ የሆነ የፈረፈርንበት እንዳይመስለው ደስ ብሎ እንዲመገብ ተቆራጭ አድርገን ነው እንጀራው እንዳለው በክብ ነው ማየት ያለበት ማለት ነው። በሱፍ 3 አይነት ምግብ ነው ያዘጋጀሁት። ፍርፍሬ ደግሞ የሚቀባ በወተት መልኩ ሁሉም አድርጌ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ጠቃሚ የሆኑ ምግቦች የምሰራበት ቻነል ነው። ከወደዳችሁት በኮመንት ላይ አሳውቁኝ። በጣም አመሰግናለሁ። አማርኛዬም ከዛሬ በኋላ እያሻሻልኩ እሄዳለሁ። አመሰግናለሁ በጣም